ፊልሙም የሚጀምረው በአንድ የአትክልት ስፍራ ቦታ ላይ አንዲት አን የተባለች ምስኪን ልጅ የክፍሏ ተማሪ ከሆነው ልጅ ጋር ቆማ እያስመለከተን ሲሆን ልጁም ለሷ የተለየ ስሜት እንዳለውና ከሷ ቅልጥ ያለ ፍቅር እንደያዘው በመግለጽ የሷን ምላሽ ይጠይቃታል። አንም ሁለቴ እንኳን ሳታስብ ፍቅሩን በእሽታ ስትቀበለው ግን በዚያው ቅጽበትም የክፍሏ ጓደኞች በድንገት ከተሸሸጉበት እየሳቁና እየተሳለቁባት ይወጣሉ። እሱም ለአን ፍቅሩን የገለጸላት ከምርም ወዷት ሳይሆን ይቺ አስቀያሚ ልጅ የፍቅር ጥያቄን ለመቀበል 5 ደቂቃ እንኳን አይፈጅባትም በማለት ከጓደኞቹ ጋር ተወራርዶ ስለነበር ነው። ዋና ገጸ ባህሪያችን የሆነችው አንም አሁን ላይ በአንድ የማስታወቂያ ድርጅት ውስጥ በመቀጠር የሚመጡትን ጎብኚዎች በትላልቅ የገበያ ማዕከላት እያስጎበኘችና የሱቆችን ቅናሽ እያስተዋወቀች የምትሰራ ሲሆን በአንድም ቀን አን ከድርጅቱ ሰራተኛና የስራ አጋሯ ከሆነችው ሙኒያንግ ጋር ጎብኚዎችን ይዘው በጉብኝት ላይ ያሉ ሹፌሩም ሆነ ባስ ውስጥ ያሉት ሰዎች ሙሉ በሙሉ ረስተዋት ጥለዋት በመሄዳቸው አን ባሱ ያመልጣታል። ቢሆንም ግን ሌላ አማራጭ ስለሌላት በእግሯ እየሮጠች እነሱን ተከታትላ ለመድረስ ትገደዳለች። በመሮጥ ላይ ሳለችም ከባሱ ሹፌር ጋር ተገጣጥማ አንም እሷን ጥለዋት መሄዳቸውን በምሬት ስታወራ እሱ ግን ጨርሶ እንዳላስተዋላትና አብራ የመጣች መስሎት እንደነበር ሊነግራት ቢሞክርም አን ግን ነገሩን ብዙም ሳታስብበት ጎብኚዎች ወደ ተሰበሰቡበት ቦታ በከፍተኛ ፍጥነት ታመራለች። ታዲያ በቦታውም ስትደርስ ያቺ ውብና ትዕቢተኛ የስራ ባልደረባዋ ሙን ልክ እንዳየቻት በከፍተኛ የንቀትና የማጣጣል አይነት አመልክታት ምንም እንዳልተፈጠረ በማስመሰል ከጎብኚዎቿ ጋር ያላትን ወሬ በፈገግታ ትቀጥላለች። ሙንም ከአን አንጻር እጅግ ማራኪ ከመሆኗ የተነሳ በቦታው የነበሩት ጎብኚዎች ሁሉ ቀልባቸው ተሰርቆ እሷን በትኩረት ሲያዳምጡና በድባቡም በጣም ሲደሰቱ እንመለከታለን። ከጥቂት ቆይታም በኋላ ጎብኚዎቹ በየፊናቸው ለገበያ ሲበታተኑ ሙንም ከአንድ ሰዓት በኋላ እዚሁ ቦታ ላይ መልሰው እንዲገናኙ ታሳስባቸዋለች። በዚያው የገበያ ማዕከል ውስጥም የሚስጥራዊ ውበት ፈጣሪዎች የተባለ ታላቅ የፌስቲቫል ውድድር መኖሩን እናስተውላለን። የዚህ ውድድር ህግ ደግሞ የማስታወቂያ ስቲከሩን በብዛት የሰበሰበ ማንም ሰው በቀጥታ ለውበት ንግስትነት ውድድሩ እጩ ሆኖ የመቅረብ ትልቅ እድልን ያገኛል። በመሃልም ሙን ወደ አን ቀረብ ትልና ለመሆኑ ልዕልቷ ለምን ዘገየች በማለት ሙድ በመያዝ ትሳለቅባታለች። አን ግን ልጅቷ ምን ያህል እንደምትጠላትና ሁልጊዜም እንደምትነቅፋት ስለምታውቅ ምንም አይነት አጸፋዊ ምላሽ ሳትሰጣት እንደ ወትሮ በዝምታ ታልፋታለች። ሙን ግን ይህ አልበቃ ብሏት ይበልጥ እየቀረበቻት ለመሆኑ ልብሶችሽን ከየትኛው ሱቅ ነው የምትገዢው? እንደዚህ ላለው ልብስማ ገንዘብ ሳታውጪ በነፃ ነው የምታገኘው አይደል? በማለት ፍጹም ልቧን በሚሰብር መልኩ ታዋርዳታለች። አንም በዚህ ነገር በጣም በመናደድ ወደ መጸዳጃ ቤት እንደምትሄድ በመናገር ጥላት ትሄዳለች። በምትራመድበትም ሰዓት የሙን የንቀት ቃላት በአይምሯ ውስጥ ደጋግመው እያስተጋቡ ክፉኛ ያስጨንቋት ይጀምራል። ደግሞም በልቧ ልጅቷ እውነቷን እንደሆነና የእሷ የልብስ ምርጫና ስልት ከሌሎች አንጻር ፍጹም አስቀያሚ መሆኑን ለራሷ ለመቀበል ትገደዳለች። በመቀጠልም በመንገድ ላይ ባለ አንድ መስታወት ፊት ቆማ ራሷን በትኩረት እየተመለከተች እኔ እኮ ቆንጆ እንዳልሆንኩ አውቃለሁ እያለች በሐዘን ለራሷ ትናገራለች። በዙሪያዋ ያሉትን ሌሎች ሴቶች ተመልክታም እነሱ ከሷ በጣም እንደሚበልጡና እጅግ ማራኪ እንደሆኑ በመገንዘብ እኔም አቅሜንና ቦታዬን ጠንቅቄ ያውቃለሁ፣ ከዚህ በላይ ምንም ነገር መመኘት የለብኝም ብላ ከራሷ ጋር በመነጋገር ሙሉ በሙሉ ተስፋ ትቆርጣለች። ከዛ ብቻዋን በአንድ ወንበር ላይ ተቀምጣ በሐዘን ስልኳን እየተጠቀመች ሳለ ድንገት አንዲት ሴት መጥታ ልክ ወንበሩ ላይ ጨርሶ ሰው እንደሌለ ይመስል እሷ ላይ ቁጭ ትልባታለች። ልጅቷም ስታያት ደንግጣ ይቅርታ በመጠየቅ በትኩረት አላየሁሽም ነበር ማንም የሌለ መስሎኝ ነው ስትላት አን ግን ምንም እንዳልተፈጠረ አይዞሽ አትጨነቂ ሰዎች እኔ እንዳላዩ ማለፋቸው ለኔ አዲስ ነገር አይደለም በማለት ወንበሩን ለቃላት በገበያ ማዕከል ውስጥ መዘዋወሯን ትቀጥላለች። በሊፍት ውስጥም አን አንድ ትንሽ ልጅ ተመልክታ በፈገግታ ልታጫውተው በምትሞክርበት ሰዓት ልጁ ግን ድንገት በከፍተኛ ድምጽ እየጮኸና እያለቀሰ ከኔ ራቂ ወደ እኔ እንዳትጠጊ እያለ ይሸሻት ይጀምራል። እናቱም በነገሩ ተገርማ ልጄ ምን አደረገች ብላ ስትጠይቀው ልጁም ሳያስበው እኔ አስቀያሚ ሴቶችን ጨርሶ አልወድም ብሎ አንም በሰዎች ፊት ያዋርዳታል። አንም በዚህ ድንገተኛ ስድብ በመዋረዷ በከፍተኛ ሁኔታ ደንግጣና ፊቷ
በአፍረት ቀልቶ ስትሸማቀቅ፣ ይበልጥ የሚገርመው ደግሞ በሊፍት ውስጥ የነበሩት ሌሎች ተሳፋሪዎች ሁሉ በደግነት ፋንታ እሷን እያዩ በሚስጥር ይሳለቁባትና ስለ መልኳ ይንሾካሾኩ ይጀምራሉ። አን ግን ልቧ ቢሰበርም ችግር የለውም ብላት ፈጥና ከሊፍቱ ትወጣለች። የቀራትንም ጥቂት በራስ መተማመን ሙሉ በሙሉ መሬት ወድቆ ከሰዎች አይን ለመሸሸግ እየሞከረች በከፍተኛ የልብ ስብራት ስትጓዝ፣ በዚህ መሃል ግን ድንገት ከአንድ መልከ መልካም ወጣት ልጅ ጋር በኃይል ተጋጭታ ትወድቃለች። እሱም በትህትና ይቅርታ ጠይቆ እንድትነሳ ካገዛት በኋላ ወንበር ላይ አሳርፎ የሚጠጣ ነገር ያመጣላታል። አን ግን አሁንም ባላት የበታችነት ስሜት በፊቴ ደንግጠ ይሆናል ብላ ይቅርታ ስትጠይቀው፣ እሱ ግን ለምን ስለ ራስሽ እንዴት ያለሽ ይቅርታ መጠየቅ ያለብኝ እኮ እኔ ነኝ በማለት ያጽናናታል። በመቀጠልም ከመሬት ላይ የወደቀባትን የሚስጥራዊ ውበት ፈጣሪዎች የውድድር ወረቀት አንስቶ ሲሰጣት፣ አንም ካስፈለገ መውሰድ ትችላለህ፣ ለእኔ አያስፈልገኝም ትለዋለች። እሱም በነገሩ ግራ ተጋብቶ ለምን በውድድሩ አትሳተፊም ብሎ ሲጠይቃት፣ እሷም ምንም አይነት የማሸነፍ እድል እንደሌለኝ እያወቅኩ በከንቱ ራሴን ለምን አዋርዳለሁ? አቅሜንም ስለማውቅ ከኔ ጋር ለማሄድ ነገር አልፎካከርም በማለት ትመልስለታለች። ወጣቱም በአንድ ንግግር ልቡ ተነክቶ ነገር ግን ምላሽ ሳይሰጣት በፊት ድንገት ከአንድ ጎብኚ ስልክ ይደወልላታል። ጎብኚዋም የሰበሰበቻቸውን የማስታወቂያ ስቲከሮች በሙሉ እንደወደቁባት በጭንቀት ትነግራታለች። አን ለዚህ ደግ ወጣት ይቅርታ ጠይቃ ስለገዛላት መጠጥ አመስግናው ቦርሳዋን አንስታ በከፍተኛ ጥድፊያ ትሄዳለች። ከጎብኚዋ ጋር ስትገናኝም ካላት ላይ ጥቂት የማስታወቂያ ስቲከሮችን ልትሰጣት ትወስናለች። ነገር ግን አን በሚስጥር ቁጥር የሚቆለፈውን ቦርሳዋን ለመክፈት ብትሞክርም ሳይከፈትላት ይቀራል። በከፍተኛም ግራ መጋባት ስሜት ሆና ደጋግማ ስትሞክር ድንገት ቅድም ከተጋጨችው ልጅ ጋር ቦርሳዋ እንደተለዋወጠባት ብልጭ ይልላታል። ወዲያው ለጎብኚዋ ይቅርታ ጠይቃ ያንን ወጣት ፍለጋ በከፍተኛ ፍጥነት መሮጥ ትጀምራለች። ነገር ግን ቅድም ወደ ነበረበት ቦታ ስትመለስ ጨርሶ ልታገኘው አልቻለችም ነበር። ያንን የሰው ቦርሳ እንደያዘች በመላው የገበያ ማዕከል ውስጥ እያለከለከች በየቦታው ከፈለገችው በኋላ በመጨረሻም በቅርብ ርቀት አይታው ልትደርስበት ስትሮጥም ያም ወጣት በሚያስደነግጥ ሁኔታ ማንም ሰው የማይጠቀምበትና ወደ ማይገባበት አንድ ጭር ያለ መንገድ መታጠፉን ታስተውላለች። ይበልጥ የሚገርመው ደግሞ ዝግ በሆነ ጠንካራ ግድግዳ ፊት ለፊት ቆም ይልና ልክ እንደ ውሃ ግድግዳውን ሰንጥቆ ያለምንም መቸገር በሰላም ወደ ውስጥ ይገባል። አንም ይህንን ስታይ በአግራሞት ትሞላለች። በፍጥነትም ወደ ግንቡ ተጠግታ ስትነካው ለሷም ግንቡ ክፍት ሆኖ ታገኘዋለች። ወዲያውኑም ሳታመነታ በድፍረት ወደ ውስጥ ስትገባ በቅጽበትም አን ከገበያ ማዕከሉ ጎን ካለ ሌላ ምትሃታዊ ዓለም ውስጥ ራሷን ታገኘዋለች። ቦታው ሙሉ በሙሉ በታዋቂ የሴቶች የውበት ማሳመሪያ ምርቶች የተሞላ ሲሆን ከበስተጀርባም አንድ የባሌት ሙዚቃ በለስላሳው ተከፍቶ ይሰማል። እዚያም አንዲት የባሌት ዳንሰኛ በውስጧ የምትከረከርበትና ውብ ዜማ የምታወጣ የብርጭቆ ሉል ተመልክታ ልትነካውም ስትል ድንገት ሳታስበው አጠገቡ የነበረውን ሽቶ መሬት ላይ ጥላ ትሰብረዋለች። በአቅራቢያው የነበረ ሌላ ሁለተኛ ወጣት ይህንን ድምፅ ሰምቶ ወደ እሷ እየተጣደፈ ይመጣና እዚህ ምን እየሰራሽ ነው? ለመሆኑ እንዴትስ ወደዚህ ውስጥ ልትገቢ ቻልሽ? እያለ በቁጣ ይጠይቃታል። አንም በከፍተኛ ፍርሃት ተውጣ ይቅርታ ለመጠየቅ ስትሞክር እሱ ግን በትኩረት እያያት ለመሆኑ ግን አንቺ ሰው ነሽ ብሎ በድንገት ይጠይቃታል። ይህ ያልተለመደ ጥያቄ ክፉኛ ስላስደነገጣትም ምንም ሳታመነታ ለማምለጥ ወደ ሊፍቱ መሮጥ ትጀምራለች። ነገር ግን የሊፍቱን በር ከፍታ ልትገባ ስትል ያ ወጣት ድንገት ከውስጥ ተከስቶ ፊት ለፊቷ ቆሞ ታገኘዋለች። እሱም አይኗን እየተመለከተ በእውነት ከኔ ማምለጥ የምች ይመስልሻል እያለ ሲጠይቃት አንም ይባስ ፈርታ ወደ ተቃራኒው አቅጣጫ በመሮጥ ከአንድ ወንበር ስር ገብታ ትደበቃለች። ነገር ግን ያ ምስጢራዊ ወጣት ልክ እንደ ጥላ እዚያው ወንበሩ ስር ፊት ለፊቷ ሆኖ እንደዚህ በቀላሉ ጥለሽኝ የምትሄጂ እንዳይመስልሽ ይላታል። አን ሙሉ በሙሉ ተስፋ ቆርጣ እባክህ ልቀቀኝ፣ የሰበርኩትን ሽቶ ዋጋ ራሴ ከፍላለሁ እያለች ብትለምነውም እሱ ግን የዚህ ሽቶ ዋጋ ለመክፈል ጨርሶ አቅሙ ሊኖራት እንደማይችል ይነግራታል። እሷም በነገሩ ተገርማ ለመሆኑ ሽቶ የዚህን ያህል ውድ ነው እንዴ ስትለው እሱም ሽቶ በትክክል 100 ዓመት ዕድሜ ያለው ውድ ቅርስ ነው ብሎ ይነግራታል። አንም በዚህ ጊዜ እንዲህ አይነት የቆየ ቅርስ ከሆነማ ሙዚየም ውስጥ ወይም በጥንቃቄ መቀመጥ የሚችልበት አስተማማኝ ቦታ ማስቀመጥ ነበረባችሁ እያለች በንዴት መከራከር ትጀምራለች። እሱም ለመሆኑ የት እንዳለሽ በትክክል አታውቂም እንዴ ብሎ ሲጠይቃት እሷም ጨርሳ እንደማታውቅ ትነግረዋለች። ድንገት ግን አን ባለችበት ደርቃ ትቀርና አንድ አስቂኝ ሀሳብ በጭንቅላቷ ውስጥ ይመላለሳል። ወዲያውኑም ለመሆኑ እኔ ሞቼ ይሁን እንዴ ብላ ስትጮ ያም ወጣት በአን የዋህነት ጥያቄ ፈገግ ብሎ እንድትከተለው ይነግራታል። አን ግን አሁንም በፍርሃት እባክህ እውነት ሞቼ ከሆነ ንገረኝ፣ ስሜንም ጠርታ አረጋግጥልኝ በማለት ስትለማመጠው እሱም በአን ፍርሃት ተገርሞ ቀለል ባለ መልኩ እኔ እኮ የሞት መልእክተኛ አይደለሁም የውበት መልእክተኛ እንጂ ይላታል። አን
በዚህ ንግግሩ ይበልጥ ግራ ተጋብታ ይህ ሰውዬ ማዕብድ መሆን አለበት ብላ በማሰብ ድጋሚ ልታመልጥ ብትሞክርም አሁን ግን ጭራሽ እግሯ መሬት ላይ ተጣብቆ በመቅረቱ መንቀሳቀስ ጨርሶ ያቅታታል። በዚህም ምክንያት ያለምንም ምርጫ እሱን ተከትላ ለመጓዝ ትገደዳለች። ብዙ ከተራመዱም በኋላ ሙሉ በሙሉ በሚስጥራዊና በአስመታዊ መስታወቶች በተሞላ ወደ አንድ ክፍል ውስጥ ይገባሉ። ነገር ግን አንድ ራሷን ለማየት ጨርሶ ፍላጎቱ ስለሌላት ወዲያውኑ ፊቷን ትደብቃለች። ያ ወጣትም በነገሩ ግራ ተጋብቶ ለምን ራሷን በመስታወት ማየት እንደማትፈልግ ሲጠይቃት አንም በተሰበረ ድምፅ ሰዎች እኮ መስታወት የሚያዩት ራሳቸውን ይበልጥ ለማስዋብ ነው፣ እኔ ግን መስታወት ባየው ቁጥር ጨርሶ ቆንጆ ሊሆን የማይችልን ፍጹም አስቀያሚን ሰው ነው የምመለከተው ብላ ትመልስለታለች። እሱ ግን የምትለውን ወደ ጎን በመተው ከአንድ አስማታዊ መስታወት ፊት ለፊት በኃይል ያቆማታል። አን በግድም ቢሆን መስታወቱን በትኩረት ስትመለከት በሚያስገርም ሁኔታ ድንገት ወደኋላ ወደ ቀድሞ የልጅነት መጥፎ ትዝቷ ውስጥ ዘልቃ ትገባለች። በትምህርት ቤት የባሌት ዳንስ ክፍል ውስጥም ሆና ሙሉ በሙሉ ተገልላ ለብቻዋ በሐዘን ተቀምጣ እናያለን። በዚህ መሃል የልብስ መደርደሪያውን ከፍታ ከዳንስ ልብሶች መካከል አንዱን መርጣ ለመልበስ ትወስናለች። ልብሱንም ለብሳ ፊቷን በሚያምር ሁኔታ ተኳኩላ በመስታወት ፊት ስትቆም ለጥቂት ሰከንዶችም ቢሆን ከፍተኛ ደስታ ይሰማታል። የባሌት ዳንስ ስልት ለብቻዋ በደስታ እየተለማመደችም ሳለ ድንገት መሬት ላይ ተንሸራታ ትወድቃለች። በወደቀችበት ቅጽበትም የክፍሏ ጓደኞች በድንገት ይመጡና በዳንሷም ሆነ በእንቅስቃሴዋ ይባስ ብሎም በአጠቃላይ መልኳ ላይ ፍጹም ልብ በሚሰብር መልኩ ሲስቁባትና ሲሳለቁባት እንመለከታለን። አንም ከዚያች አሳዛኝ ቅጽበት ጀምሮ ራሷን በመስታወት ማየት ፍጹም እንደጠላች እንረዳለን። ምክንያቱም ደግሞ መስታወት በተመለከተች ቁጥር ያ የጓደኞቿ መሳለቂያና የንቀት አስተያየት በአይምሮዋ እየተመላለሰ ልክ እነሱ እንደሚሏት ራሷን ፍጹም አስቀያሚ አድርጋ እንድታስብ አድርጓታል። ድንገት ግን አን ካለችበት የትዝታ ዓለም ባና ወደ እውነታው ትመለስና ወዲያውኑ ምን እየተፈጠረ እንደሆነ በድንጋጤ ትጠይቀዋለች። እሱም ማንም ሰው በዚህ አስማታዊ መስታወት ውስጥ ሲመለከት በህይወት ውስጥ ያለውን እጅግ ልብ የሚሰብር መጥፎ ትዝታውን ነው ድጋሜ የሚያየው። ለዚህም ነው አንቺም ያንን የፍርሃትና የያዘን ጊዜሽን ድጋሜ ጎበኘሽው ብሎ ያብራራላታል። እሷም በትኩረት ተመልክታው አንተን ከዚህ በፊት አይቼ የማውቅ ይመስለኛል፣ የሆነ ታዋቂ ሞዴል ነው የምትመስለው ትለዋለች። እሱ ግን ፈገግ ብሎ ለመሆኑ እናንተ ሰዎች ስትባሉ ካያችሁት ነገር ብቻ በመንደርደር እውነቱን ሙሉ በሙሉ ያወቃችሁት የሚመስላችሁ ለምንድን ነው ብሎ ይጠይቃታል። አንም ነገሩ እኮ የሚሰራው እንደዛ ነው በማለት አንድ ሰው ቆንጆ ከሆነ ሰዎች በራሳቸው ጊዜ ያ ሰው ደግ፣ ሀብታምና ምርጥ ስብዕና ያለው አድርገው ነው የሚገምቱት ትለዋለች። በዚህ ጊዜ ወጣቱ ይበልጥ እየተገረመ የእያንዳንዱ ሰው መመዘኛ የተለያየ ሆኖ ሳለ ሰዎች ለምን ራሳቸውን ከሌላው ጋር እያወዳደሩ በአንድ መመዘኛ ብቻ ለምን ይፈርዳሉ? ልክ ሰዎችን መገምገምና መፈረጅ የህይወት ትልቁ ዓላማና ግብ ይመስል ለምን ስለመፍረድ ይሮጣሉ ይላታል። አያይዞ ይህ ከትዕቢትና ከኩራት ውጪ ሌላ ምንም አይደለም። ሰዎች ራሳቸውን ከእውነተኛው ዓለም እንዲርቁና እንዲገለሉ የሚያደርጉት በራሳቸው ምክንያት ነው በማለት ጥልቅ የሆነው ሚስጥር ይነግራታል። ልክ ንግግሩን እንዳበቃ በፍጥነት ሌላኛውን መስታወት ወደ እሷ ያዞረዋል። በቅጽበትም አን መጀመሪያ ያንን ግድግዳ ሰንጥቃ ስትገባ ወደ ነበረችበት የመጀመሪያው ምትሃታዊ የውበት ማዕከል ክፍል ውስጥ ድጋሚ ራሷን ታገኘዋለች። እሷም እየተገረመች አሁን ምን እንደተፈጠረ ስትጠይቀው እሱም አንዳንድ ጊዜ ሰዎች አንድን ነገር በግልጽና በዝርዝር የሚያስታውሱት የዚያ ነገር መዓዛ በውስጣቸው ታትሞ እድሜ ልካቸውን አብሯቸው ስለሚኖር ነው በማለት ያብራራላታል። አያይዞም ለመሆኑ ሰዎች አንቺን በምን አይነት መንገድ እንዲያስታውሱሽ ነው የምትፈልጊው ብሎ ሲጠይቃት አንም በልቧ ምኞቴን ብነግረው እውነት ይፈጸሚውን በማለት እያመነታች ሳለ እሱ ግን የምትፈልጊው ሽቶ መምረጥ ትችያለሽ ይላታል። እሷም ሁለት አይነት ሽቶዎችን ትመርጥና የድሮ ምኞቷ አንድ ፍቅረኛ ቢኖራትና ከነዚህ ሽቶዎች አንዱን በስጦታ ብታበረክትለት ደስ ይላት እንደነበር ትገልጻለች። እሱም እውነት አሁን የምትመኘው ፍቅረኛ እንዲኖራት እንደሆነ ሲጠይቃት አንም መለስ አርጋ እሱማ ቢኖር ጥሩ እንደነበር ግን አሁን ላይ በትክክል የምትፈልገው እንደ አዲስ ድጋሚ እንድትወለድ ሊያደርጋት የሚችል ልዩ ሽቶ እንደሆነ በመግለጽ የውስጧን ትልቁን ፍላጎት ትነግረዋለች። በዚህም ጊዜ ልጁ በትኩረት እያያት ቅድም የሰበረችው ሽቶ በትክክል ለሷ አዲስ ህይወትንና አዲስ ጅማሮን ሊሰጣት የተዘጋጀ እንደነበር፣ ነገር ግን እሱን ድጋሚ ሰርቶ ለማዘጋጀት ሌላ 100 ዓመታት እንደሚፈጅ ይገልጽላታል። በመቀጠልም ያንን የመረጠችውን ሽቶ ፊቷ ላይ በመርጨት በአይንሽ ያየሽው ነገር ሁሉ እውነተኛ እንዳልሆነ መቼም ቢሆን እንዳትረሺ በማለት ጥብቅ ምክሩን ይለግሳታል። በቅጽበትም አን በከፍተኛ ድምፅ ስትባንን ድንገት የዚያች ክፉ ሙን መሳለቂያ ድምፅ ይሰማታል። ሙንም በመጸዳጃ ቤቱ በር ላይ ቆማ እኔ እኮ መጸዳጃ ቤት ውስጥ የወደቅሽ መስሎኝ ነበር እያለች ስትቀልድባት እንመለከታለን። አንም በዚህ ጊዜ ነገር ሁሉ ከባድ ህልም መስሏት በከፍተኛ ሁኔታ ታዝናለች። ነገር ግን ሙን ድንገት ወደ እሷ ተጠግታ ለመሆኑ ሽቶ ተቀብተሻል እንዴ? ምንድነው ይሄ ሁሉ የሚሸተው መዓዛ ብላ ስትጠይቃት
ሲጠይቃት አንም ራሷን በማሽተት ነገሩ ህልም ሳይሆን ፍጹም እውነታ መሆኑን ስትረዳ በከፍተኛ ሁኔታ ትደነግጣለች። አንም በእጇ ላይ ያንን ቅድም ያገኘችው ወጣት ፎቶ ያለበትን የሚስጥራዊ ውበት ፈጣሪዎች የማስታወቂያ ምልክት ይዛ ራሷን ታገኘዋለች። በከፍተኛም ድንጋጤ ታውጣ የአስማታዊ ግንብ ወደ ነበረበት ቦታ ብትሮጥም በዚህ ጊዜ ግን ግንቡ ልክ እንደ ማንኛውም ተራ ግንብ ሆኖ ታገኘዋለች። ነገር ግን የያዘችውን የዚያን ወጣት ቦርሳ ወደ ግንቡ ስታስጠጋው በቅጽበትም ተከፍቶ ድጋሚ ወደዚያ ምትሃታዊ ዓለም ውስጥ ተንሸራታ ትገባለች። እሷም ወደ ውስጥ እንደገባች መጀመሪያ ካገኘችው ወጣት የተለየ ሌላ መልከ መልካም የሆነ ሁለተኛ ወጣት ፊት ለፊቷ ቆማ ራሷን ታገኘዋለች። ነገሩ ሁሉ ህልም እንዳልነበር ስትገነዘብም በዚህ ጊዜማ እውነተኛ ምኞቴ እንዲፈጸምልኝ አደርጋለሁ በማለት ታስባለች። ነገር ግን አዲሱ ወጣት በአእምሮ ያሰበችውን ሰምቶ በከፍተኛ ድምፅ ጨርሶ የማይሆን ነገር ነው ብሎ ሲመልስላት አንም ፍጹም ግራ መጋባት ትጀምራለች። እሱም በመቀጠል አንቺ እኔን ውብ ሴት እንዳደርግሽ ልትጠይቂኝ ነው ያሰብሽው? እኔ ግን ሰዎችን ጨርሶ ስለማልወድና እነሱ መርዳት ደስ ስለማይለኝ ፍላጎትሽን አልፈጽምም ብሎ በቁጣ እንደማይረዳት ይነግራታል። እሷም በከፍተኛ ድንጋጤ ተውጣ በልቧ ያሰበችውን እንዴት ሊያውቅ እንደቻለ ስትጠይቀው እሱም በዚህ ምድር ላይ ለ1000 ዓመታት እንደኖረ በመግለጽ ይህም የሰዎችን አእምሮ በቀላሉ ማንበብ ለሱ ቀላል እንዳደረገለት ይገልጻል። አሁንም ተስፋ ሳትቆርጥ በመለመን የውበት መልእክተኞች ሰዎችን መርዳት እንዳለባቸው እንደምታውቅ ብትነግረውም እሱ ግን ስህተት መሆኑን ጠቅሶ ይህ ፍጹም ውሸት ነው፣ እኔ አንቺን የመርዳት ምንም አይነት ግዴታ የለብኝም በማለት በቁጣ ስራ እንደሚበዛበት ጠቅሶ በአስቸኳይ ከአካባቢው እንድትጠፋለት ይነግራታል። አንም በከፍተኛ ሐዘን ተውጣ ከመሄዷም በፊት ስለዚያ መጀመሪያ ስለተጋጨችውና ቦርሳ ስለተለዋወጡት ሌላኛው ወጣት የሚያውቀው ነገር ካለ ስትጠይቀው እሱም የጠፉ ዕቃዎች ማከማቻ ክፍል ሄደሽ ፈልጊ በማለት ቦታው የት እንደሆነ መንገዱን ይጠቁማታል። አንም ወደዚያ ክፍል ለመድረስ ስፍር ቁጥር የሌላቸውን ረጅም ደረጃዎችን ወደ ታች ከወረደች በኋላ በብዙ ልፋት በመጨረሻም ቦታው ላይ ትደርሳለች። ታዲያም ያ የጠፉ ዕቃዎች ማከማቻ ክፍል አዋራ በለበሱና እስከ ላይ በተከመሩ የቆዩ ዕቃዎች የተሞላ ጭር ያለ ቦታ ሆኖ ታገኘዋለች። የሚገርመው ደግሞ በዚያ ክፍል ውስጥ ድንገት ቅድም ያባረራትን ያንኑ ወጣት በድጋሚ ፊት ለፊቷ ስታገኘው በነገሩ ግራ ተጋብታ አንተ እኮ ነው ወደዚህ እንድመጣ የነገርከኝ ብላ ልታስረዳው ትሞክራለች። እሱ ግን ምንም እንዳልተፈጠረ እሷን ጨርሶ አይታውት የማያውቅ ይመስል በንግግሯ የመደናገጥ ስሜት ይነበብበታል። በቅጽበት መርሳቱ በጣም ገርሟት ስትደናገጥ እሱ ግን ድንገት ትዝ ብሎት ቦርሳዋ ልትፈልግ እንደመጣች ይነግራታል። እሷም በዚህ ጊዜ ቦርሳዬን አስታውሶ እኔን ግን ረስቶኛል እያለች በውስጧ በከፍተኛ ሐዘን ስታወራ እንመለከታለን። ወጣቱም ያንን ሐሳብ አቋርጦ እንድትከተለው ከነገራት በኋላ ይበልጥ ወደ ውስጠኛው ክፍል ይዟት ይገባል። እዛም ዕቃዎቿን የሚፈልግላት ሰራተኛ እንደሌለ በመግለጽ የጠፋባትን ቦርሳ በራሷ ጥረት እንድትፈልግ ይነግራታል። እሷ ምንም አይነት አማራጭ ስለሌላት ያንን አዋራ የለበሰና የተረሳ የዕቃዎች ክምር ለብቻዋ እያገላበጠች መፈለግ ትጀምራለች። በክፍሉ ውስጥ ያሉት ዕቃዎች በሙሉ እጅግ በጣም ያረጁና የቆዩ መሆናቸውንም ስታስተውል የጠፉ ዕቃዎች እዚህ ቦታ ላይ ለስንት ጊዜ ያህል እንደሚያስቀምጡ ትጠይቀዋለች። እሱም ላቀረበችው ጥያቄ እዚህ ማከማቻ ክፍል ውስጥ ማንኛውንም ዕቃ ከ100 ዓመት በላይ በፍጹም አናስቀምጥም በማለት ሲመልስላት አንም በነገሩ ተገርማ እነኚህ ሁሉ ዕቃዎች እኮ ጥንታዊ ቅርሶች ናቸው ትለዋለች። አያይዛም ከነዚህ ሁሉ ዕቃዎች መካከል የቅርብ ጊዜዎቹ የትኞቹ ናቸው ብላ ስትጠይቀው እሱም ወደ አንድ በጣም ያረጀ ሳጥን ይጠቁማታል። ነገር ግን እንዳትከፍቺው ብሎ ጥብቅ ማስጠንቀቂያውን ከመስጠቱ በፊት ሳታስበው ሳጥኑን ከፍታ ብዙ ነጭ እርግቦች ከሳጥን ውስጥ በኃይል እየበረሩ ይበተናሉ። እሷም በዚህ ድንገተኛ ክስተት በጣም ደንግጣ ስትወድቅ በአካባቢው የተከመረው አዋራ ልብሷ ሙሉ በሙሉ ያበላሸዋል። እሱም ፊቷ እንድታጸዳበት አንድ ዕቃ ከሰጣት በኋላ ልብሷ እንድትቀይር ይነግራታል። አንም ወደ መጸዳጃ ቤት በመግባት ፊቷን በሚገባ ታጥባ እዚያ ካገኘችው አሮጌ ልብሶችን መካከል አንዱን መርጣ ትለብሳለች። ወደ ውጭ ወጥታም ልብሱ ጨርሶ ያማረብኝ አይመስልም ስትለው እሱም ምንም ሳይደብቅ ፍጹም አስቀያሚ ነው የሆነብሽ፣ በአስቸኳይ ሂጂና ቀይሪው ብሎ በግልጽ ይነግራታል። አንም ልብሷን ለመቀየር ወደ ሌላኛው ክፍል ስትገባ ግን ድንገት ራሷን በድጋሚ ወደ ኋላና ወደ ቀድሞ የትምህርት ቤት የልጅነት ትዝቷ ውስጥ ተንሸራታ ታገኘዋለች። ወደ መማሪያም ክፍሏ ስትገባ በጠረጴዛዋ ላይ ከአንድ የክፍሏ ልጅ የተቀመጠላትን ትንሽ ማስታወሻ ትመለከታለች። ማስታወሻውም ከ5 ደቂቃ በኋላ በአትክልት ስፍራ ውስጥ እንገናኝ የሚል ነበር። አንም ወደዚያ የአትክልት ስፍራ ስታመራ የድሮዋ ትንሿን አንን ከዚያ ማስታወሻውን ከጻፈላት ልጅ ጋር አብረው ቆመው በአይኖቿ ትመለከታለች። በዚያ በትዝታዋ የአትክልት ስፍራ ውስጥም ልጁ በደብዳቤው ተገርመሻል አይደል ብሎ ሲጠይቃት በከፍተኛ ማፈርና መሸማቀቅ ውስጥ ሆና አው በጣም ተገርሜያለሁ ትለዋለች። እሱም እኔ እኮ በትክክል እወድሻለሁ፣ ለአንቺ ልዩ ስሜት አለኝ ብሎ የውሸት ፍቅሩን ሲገልጽላት ምስኪናዋን ጨርሶ ባልጠበቀችው ነገር ደንግጣ ለምን እኔን መረጥከኝ ብላ ስትጠይቅ
ስትጠይቀው እሱም ለኔ እኮ አንቺ በጣም ቆንጆ ነሽ፣ ሁልጊዜም ካንቺ ጋር መሆን በውስጤ ሰላምና ፍቅር እንዲያድር ያደርጋል በማለት ይደልላታል። የምስኪኗ አንም ፊት በደስታና በአፍረት በርቶ የልጅነት የዋህነት ፍቅሩን ተቀብላ አብራው ለመሆን በደስታ ተስማማለች። ነገር ግን ልክ ይህንን በምትልበት ሰዓት በዚያው ቅጽበት የክፍሏ ጓደኞቿ በሙሉ በድንገት ከየመሸሸጊያቸው እየሳቁና የተሳለቁባት ይወጣሉ። ልጁም ለአን ፍቅሩን የገለጸላት ወዷት ሳይሆን ይቺ አስቀያሚ ልጅ ፍቅሬን ለመቀበል ስንት ደቂቃ ይፈጅባታል ብሎ ከጓደኞቹ ጋር ተወራርዶ ስለነበር ነው። ያ ቅጽበታዊ ከፍተኛ ደስታዋም በአንድ አፍታ ተኖ በተቃራኒው ፍጹም ውርደትና አንጀት በሚበላ ልብ ስብራት ይተካል። ያረከሷት የክፍሏ ልጆችም የልጅነት ስሜቷን ክፉኛ አቁስለው ጥለዋት ይሄዳሉ። አንም በዚህ ቅጽበት በዓለም ላይ ካሉ ሴቶች ሁሉ ፍጹም ርካሽና አስቀያሚ እንደሆነች ይሰማታል። የድሮዋ ትንሿ አን በከፍተኛ ሐዘን ስታለቅስ፣ የአሁኗ አን ደግሞ ያንን የውስጥ ስብራት በሐዘንና በትኩረት ስትመለከት እናያታለን። እሷም ይህንን መጥፎ ትዝታዋን አይታ እንደጨረሰች በፍጥነት በገባችበት በር በኩል ተመልሳ ወደ ማከማቻ ክፍሉ ትገባለች። ወዲያውም ያንን ወጣት ለመሆኑ ይህ ቦታ በትክክል ምንድን ነው ብላ በድንጋጤ ስትጠይቀው እሱም ይህ እኮ የጠፉ ዕቃዎችን ማከማቻ ክፍል ነው፣ ለመሆኑ የጠፋብሽን ነገር በትክክል አገኘሽ ብሎ ይጠይቃታል። አንም ለጥቂት ሰከንዶች ካመነታች በኋላ ለመሆኑ እኔ እዚህ ቦታ ላይ ምን እንድፈልግ ነው አንተ የምትጠብቀው ስትለው እሱም በትኩረት እዚህ ቦታ ላይ መፈለግ ያለብሽማ የጠፋውን ቦርሳሽን ሳይሆን በሰዎች ስድብና ንቀት ምክንያት በቁም ነገር ያጣሽውን ውድና ዳግም ተመልሶ የማይመጣውን የህይወት ጊዜሽን ነው በማለት የሚያስገርም ጥልቅ ሚስጥር ይነግራታል። አንም በንግግሩ ግራ ተጋብታ ምን ማለቱ እንደሆነና እሷ እዚህ የመጣችውም የጠፋውን ቦርሳዋን ለመፈለግ ብቻ እንደሆነ ትነግረዋለች። እሱም በተረጋጋ ስሜት ሆኖ እንደሷ ያሉ ብዙ ሰዎችን እንደሚያውቅና ሁልጊዜም አንድ አይነት ስህተት እንደሚሰሩ በመግለጽ ሁላቸውም የኋላ ጸጸታቸውን ለማስተካከል ወደ ኋላ ጊዜ መጓዝ ቢችሉ ህልማቸው ቢሆንም ነገር ግን በውስጣቸው ከሰው ሁሉ የበታችነት ስሜት ተሰምቷቸው እንኳን ጨርሶ ከስህተታቸው እንደማይማሩና ወደፊት ስህተታቸውን ለማስተካከል ለራሳቸው እድል እንደማይሰጡ አጥብቆ በመግለጽ መራራ እውነታውን ይነግራታል። አንም በዚህ ንግግሩ ተናዳ በቁጭት ስሜት አንተ እኮ ሰው አይደለህም፣ ስለዚህ ሰዎችን በዚህ መልኩ የመፍረድ ምንም አይነት መብት የለህም በማለት ህይወት ምን ያህል ጨካኝ እንደሆነችና ለማንም ሰው የፈለገውን ነገር ሁሉ እንደማትሰጥ እሱ ጨርሶ እንደማይገባውና እሷ በየቀኑ በህይወት ለመቆየት ብቻ ምን ያህል እየታገለች እንደሆነ በምሬት ትገልጽለታለች። እሱ ግን አሁንም በተረጋጋ መንፈስ ታዲያ እንዲህ ከሆነ በህይወት ለመቆየት ለምን ከልብሽ አትሞክሪም? እኔ እንደማየው ከሆነ አንቺ ቆንጆ ለመሆን እንኳን ምንም ሙከራ አላደረግሽም፣ ይልቅ በሰዎች የማይረባ ወሬና ስድብ እጅሽን ሰጥተሽ ነው እስከዛሬ ድረስ የኖርሽው ይላታል። እሷም በዚህ ጊዜ የውስጧን በማውጣት እኔ እኮ ቆንጆ መሆን እፈልጋለሁ፣ ነገር ግን ከየት መጀመር እንዳለብኝ ምንም አላውቅም በማለት ስትናዘዝ እሱም እኔ በደንብ ረዳሻለሁ በማለት ትልቅ ተስፋን ይመግባታል። ወዲያውም መጀመሪያ ወደ ነበሩበት ምታታዊ የውበት ክፍል መልሶ ይዟት በመግባት እዛም ምርጥ የሆኑ የሜካፕ ዕቃዎችን መርጦ ፊቷ ላይ በጥንቃቄና በጥበብ በማድረግ ይሰራታል። ከጥቂት ቆይታም በኋላ ወደ አንድ መስታወት ፊት ሲያቆማትና አንም በመስታወቱ ውስጥ ራሷን ስትመለከት ባየችው ነገር ባለችበት ደርቃ ትቀራለች። በፊቷ ላይ የነበሩት ጥቃቅን ምልክቶች ሙሉ በሙሉ ጠፍተው ልክ እንደነዚያ እንደምትቀናባቸው ቆንጆ ሴቶች እጅግ ማራኪ ሆና ራሷን ታገኘዋለች። አንም የታየባትን ይህንን አስገራሚ ለውጥ ጨርሶ ማመን አቅቷት ነገሩ እውነት መሆኑን ለማረጋገጥ ራሷን በኃይል ስትቆነጥጥ እንመለከታለን። ከዛ ድንገት ዞር ስትል ግን ያ ወጣት ልክ እንደ ጉንበኖ መጥፋቱን ትረዳለች። አንም ውለታውን ቆጥራ ላደረገላት ትልቅ ነገር ልታመሰግነው በየቦታው ብትፈልገውም ጨርሶ ልታገኘው አልቻለችም ነበር። ልክ አካባቢውን ጥላ ለመውጣት ስትነሳ ግን ድንገት በገበያ ማዕከል ውስጥ ከፍተኛ የደህንነት ማስጠንቀቂያ ይጮዋል። በቅጽበትም ከየት መጡ ሳይባል 4 ወጣቶች ተከስተው ሊያስሯት ወደ እሷ መገስገስ ሲጀምሩ አንም በነገሩ በጣም ደንግጣ እግሬ አውጪኝ ብላ መሮጥ ትጀምራለች። ነገር ግን ልታመልጥ ስትል አንድ ወጣት መንገዷን ዘግቶ ይይዛታል። ያለምንም ርህራሄም በኃይል እየጎተተ ወደ አንድ የምርመራ ክፍል ውስጥ ያስገባታል። በፍርሃት ተውጣ በሩን በኃይል እየደበደበች ልቀቁኝ በማለት ትጮዋለች። መርማሪው ወጣት ግን ረጋ ብላ እንድትቀመጥ ከነገራት በኋላ ፊት ለፊቷ ተቀምጦ ስሟን ይጠይቃታል። አንም እየተንቀጠቀጠች ለመሆኑ ለመታሰሪ ምክንያቱ ምንድን ነው? ምን አጠፋው ብላ ስትጠይቀው እሱ ግን ሁሉንም ነገር ለመካድ መወሰንሽ ከፊትሽ ያስታውቋል ብሎ በቁጣ ይመልስላታል። እሷም ያጠፋችውን ጥፋት በአይምሮዋ ለማውጠንጠን ስትሞክር ድንገትም ያ የሰበረችው የ100 ዓመት ዕድሜ ያለው የሽቶ ጠርሙስ ትዝ ይላታል። እሷም የወሰዷት በዚህ ምክንያት መሆኑን ስትረዳ ህይወቷን በሙሉ እዚህ ቦታ ላይ ለነሱ በባርነት እየሰራች እዳዋን ስትከፍል
ክፍል በአይምሯ ትስለዋለች። በመሆኑም በራሷ ላይ ተስፋ ቆርጣ ጠበቃ ማግኘት እፈልጋለሁ እያለች በጩኸት ስትጠይቅ መርማሪውን በአንድ ንግግር በንቀት እየሳቀ የእናንተ የሰዎች ሕግ እኮ እኛ ዓለም ውስጥ ጨርሶ አይሰራም በማለት ያፌዝባታል። አነም ይባስ ግራ ተጋብታ ታዲያ እዚህ የሚሰራው ምን አይነት ሕግ ነው ስትለው እሱም እዚህ ቦታ ላይ በሚገባ ትመረመሪያለሽ፣ ከዚያም የፍርድሽ ውሳኔ በይፋ ይነገርሻል ይላታል። አን ይበልጥ በፍርሃት ተውጣ ለመሆኑ በእኔ ላይ የሚፈርደው ማን ነው ብላ ስትጠይቀው እሱም ትልቁ ጌታችን ነው ፍርድሽን የሚሰጠው በማለት ከፍተኛ ውጥረት ይፈጥርባትና በፍርሃት ተውጣ በአንድ ጨለማ የታፈነ ችሎት ፊት ቆማ ያ ምስጢራዊ ጌታ በሞት እንድትቀጣ ሲፈርድባትና ገዳዩ አንገቷን በሰይፍ ሊቆርጣት ሰይፉን ወደ ላይ ሲያነሳ በአይምሯ እያሰበች መቃዠት ትጀምራለች። ወዲያውኑም ባና ያንን መርማሪ በመማፀን እባክህ እርዳኝ በማለት ትለምነዋለች። እሱ ግን ለልመናዋ ጆሮ ከመስጠት ይልቅ ፊቱን አኮሳትሮ የሰረቅሽውን ውድ ጌጣጌጥ በአስቸኳይ የት እንዳደረግሽው መኝ ብሎ ሌላ ያልታሰበ ክስ ያወርድባታል። አን በሰማችው ነገር ፍጹም ደንግጣ ስለሚያወራው ነገር ምንም እንደማታውቅና ጨርሶ ጌጣጌጥ እንዳልሰረቀች በመግለጽ የተያዘችውም ያንን የቆየ ሽቶ ስለሰበረች መስሏት እንደነበር በማብራራት ትከራከራለች። መርማሪው ግን የምትናገረው እውነት ይሁን ውሸት ለማረጋገጥ ስርቆቱ ወደ ተፈጸመበት የጌጣጌጥ ሱቅ ይዟት ይሄዳል። እዛም አን ላይ ጥብቅ ፍተሻ ቢደረግባትም ምንም አይነት ዕቃ ሊገኝባት አልቻለም ነበር። እሷም ንጽህናዋን ለማስመስከር ለንጽህና የማረጋገጫ የሚሆን የደህንነት ካሜራ የለም እንዴ እሱን አይታችሁ አታረጋግጡም ስትለው እሱ ግን ስርቆቱ በተፈጸመበት በዚያ በትክክለኛው ሰዓት ካሜራዎቹ በሙሉ ጥገና ላይ እንደነበሩ ይነግራታል። ይህም ማለት በእነሱ እይታ አን ካሜራዎቹ የተጠገኑ እንደሆነ አስቀድማ አውቃ ሆን ብላ ያንን አመቺ ሰዓት በመጠቀም ስርቆቱ እንደፈጸመች እንዲጠረጥሯት አድርጓታል። መርማሪውም ይባስ ሊያጨናንቃት እየሞከረ ለመሆኑ እቅድ ከሌለሽ ለምን እዚህ ቦታ ላይ 2 ጊዜ ሙሉ ወደኋላና ወደፊት እየተመላለሽ ትዞሪያለሽ በማለት ሲጠይቃት አንም ድጋሜ የተመለሰችው ቅድም የተቀያየረባትን ቦርሳ መልሳ የራሷን ለመውሰድ እንደሆነ ስትነግረው እሱ ግን የተናገረችውን በመጠምዘዝ የውልሽ ራሱ የሌላ ሰው ቦርሳ መስረቅሽን በገዛ አንደበትሽ የሚያረጋግጥ ማስረጃ ነው በማለት ልምድ ያለሽ ሌባነሽ እያለ ነገሩን ያባብሰዋል። አን በዚህ ጊዜ ሙሉ በሙሉ አቅም አንሷት ፍጹም ንጹህ እንደሆነችና በሕይወቷ ምንም ነገር ሰርቃ እንደማታውቅ በከፍተኛ እንባ እየጮኸች ለማስረዳት ትሞክራለች። በዚህም ከፍተኛ ጭንቀት መሃል ከጌጣጌጥ ሱቁ የወጣው እውነተኛው የተባለው ምስክር ወደ ክፍሉ ይገባል። የሚገርመው ደግሞ ያ ምስክር አንን ገና እንዳያት ሌባዋ እኮ እቺ ናት በገዛ አይኔ ስትሰርቅ አይቻታለሁ እያለ በሐሰት ይወነጅላታል። አያይዞም ለመርማሪው ሲያስረዳ እኔ ለፍቅረኛ የወርቅ ቀለበት እየገዛው ሳለ ይቺ ልጅ ድንገት ወደ ሱቁ ገብታ ከዛ እጇ ላይ የነበረውን ዕቃ ሰራተኛው ቆሻሻ ውስጥ እንዲጥልላት በመጠየቅ እሱም ለመጣል ዞር ሲልላት ያንን አመቻ አጋጣሚ ተጠቅማ ጌጣጌጦቹን በሙሉ ጠራርጋ ይዛ ጠፋች በማለት የፈጠራ ታሪኩን ይናገራል። አን በነገሩም በጣም ተናዳ ይህ ሰውዬ ፍጹም ውሸታም ነው፣ እኔ ጨርሶ ወደ ጌጣጌጥ መደብሮ አልገባውም እያለች በንዴት ለማስረዳት ትጣጣራለች። ቀጥላም መርማሪውንም ቅድም እኮ በሚገባ ፈትሸኝ ነበር፣ ነገር ግን ምንም አላገኘብኝም፣ እውነት እኔ ጋር የጠፋ ዕቃ ካገኛችሁ ሌባ መሆኔን አምኜ እጅ ሰጣለሁ እያለች በማልቀስ ትማጸነዋለች። መርማሪውም በዚህ ጊዜ ነገሩን ለማረጋገጥ ያመጣችውንና በሚስጥር ቁጥር የሚቆለፈውን ቦርሳ ለመክፈት ይወስናል። አንም የሚስጥር ቁጥሩን ስትጠየቅ እሷ ግን ቦርሳው የኔ ስላልሆነ ጨርሻ አላውቀውም ትላለች። መርማሪው ምንም ሳይላት አንድ የብረት ዘንግ በማምጣት ቦርሳውን በኃይል ፈልቅቆ ሲከፍተው የሚያስገርምና ዓይንን የሚጋርድ ከፍተኛ የብርሃን ነጸብራቅ ከቦርሳው ውስጥ ቦግ ብሎ ይወጣል። መርማሪውም በዚህ ድንገተኛ ተአምር ክፉኛ ደንግጦ ወዲያውኑ ቦርሳውን መልሶ ይዘጋዋል። ፊቱ ላይ ከፍተኛ ፍርሃትና መደናገጥ እየተነበበበትም ይህንን ቦርሳ ለመሆኑ ከየት ነው ያገኘሽው እያለ በከፍተኛ ድምፅ ሲጠይቃት አን አሁንም ቅድም በገበያ ማዕከል ውስጥ ከአንድ መልከ መልካም ወጣት ጋር በስህተት ተጋጭተን ቦርሳችን ተለዋውጦብን ነው ብላ ስታስረዳው መርማሪውም የሰማውን ነገር ጨርሶ ማመን አቅቶት ባለበት ደርቆ ይቀራል። ወዲያውኑም በአግራሞትና በትኩረት እየተመለከታት ይህም አንቺ በትክክል የተገናኘሽው ከታላቁ ጌታችን ጋር እኮ ነው፣ ይህ ቦርሳም የሱ ራሱ ነው በማለት በመደነቅ ይነግራታል። አንም በነገሩ ይበልጥ ተገርማ ያ ታላቅ ጌታችሁ እኮ ጭማቂ ጭምር ገዝቶልኝ አብሮኝ ተቀምጦ ነበር ትለዋለች። በመቀጠልም እውነተኛ ወንጀለኛ ማን እንደሆነ እሱ ራሱ ከፍቶ እንዲያረጋግጥ ቀጥታ ወደ ታላቁ ጌታ ዘንድ ይዟት እንዲሄድ መርማሪውን አጥብቃ ትለምነዋለች። ታዲያ የጌታውን ስም ሲሰማ ያ በዓል ላይ በሐሰት ሲመሰክር የነበረው ሰው በድንገትም ክፉኛ በመደንገጥ እባካችሁ እውነተኛው ሌባው እኔው ራሴ ነኝ፣ ጌጣጌጡን የሰረቅኩት እኔ ነኝ እያለ በራሱ አንደበት መናዘዝ ይጀምራል። ወዲያውም የሰረቃቸውን ውድ ጌጣጌጦች በሙሉ ከኪሱ አውጥቶ ሲያሳይ መርማሪውን በነገሩ በጣም ተገርሞ ያንን ሐሰተኛ ምስክር ወዲያውኑ በቁጥጥር ስር ያውለዋል። ለአን ደግሞ ትህትና በተሞላበት መልኩ ይቅርታ እየጠየቀ ከእስር ነፃ ያደርጋታል። በደረሰባት እንግልትም በጣም እንዳዘነ በመናገር ትንሽ እንድታርፍበት ቦታ ቢያዘጋጅ
ቢያዘጋጅላትም አን ግን ጨርሶ ፍላጎት እንደሌላት በመግለጽ አሁን መሄድ ብቻ እንደምትፈልግ ትነግረዋለች። በዚህ ጊዜ መርማሪው ፈገግ እያለ ለመሄድማ መጀመሪያ የሰረቅሽውን ነገር መመለስ አለብሽ ይላታል። አን በዚህ ሰዓት ይባስ ተናዳ እኔ እኮ ምንም የሰረቅኩት ነገር የለም ስትለው እሱም ንግግሯን አቋርጦ እንዴት የለም ትያለሽ? አንቺ እኮ የኔን ልብ ነው የሰረቅሽው። ምክንያቱም ደግሞ እኔ እስከዛሬ ድረስ እንዳንቺ ያለ እውነተኛና ደፋር ሴት ጨርሶ አጋጥሞኝ አያውቅም በማለት የውስጥ ፍቅሩን ይገልጽላታል። አንም በዚህ ድንገተኛ የፍቅር ቃል በከፍተኛ ሁኔታ ስትቀልጥ እሱ ግን ቀስ ብሎ እጅግ ማራኪ የሆነን የአንገት ሀብል በአንገቷ ላይ ያደርግላታል። ሀብሉን በጥንቃቄ እንድትጠብቀውም ከነገራት በኋላ ተሰናብቷት ጥሏት ይሄዳል። አንም በደስታ ተውጣ ውብ ሀብሉን እየተመለከተች ድንገት ያንን የታላቁን ጌታ ቦርሳ መመለስና የራሷን ተቀብላ መውጣት እንዳለባት ታስታውሳለች። መንገዱን እንዲያሳያትና ከጌታው ጋር እንዲያገናኛት ለመጠየቅ የሄደው መርማሪ ላይ ለመድረስ መሮጥ ስትጀምር ግን በቅጽበት ራሷን በሰዎች እውነተኛ ዓለም ውስጥ ታገኘዋለች። ያቺ ምቀኛ ሙንም ከየት መጣች ሳይባል ፊት ለፊቷ ተከስታ ለመሆኑ አንቺ ወዴት ነው የምትጠፊ እያለች በትዝብት ትጠይቃታለች። አንም በዚህ ጊዜ በእጇ ላይ ያገኘቻቸውን የእነዚያን ያጋጠሟትን የሶስቱ መልከ መልካም ወጣቶች ፎቶ ያለበትን የውበት ውድድር ማስታወቂያ በትኩረት ትመለከታለች። ሙንም ማስታወቂያውን አይታ በንቀት እየሳቀች ይህን ያህል በምን ስራ ተጠምደሽ እንደነበር አሁን ነው የገባኝ ካለቻት በኋላ ለመሆኑ አንቺ በዚህ ውድድር ላይ ለመሳተፍ አላሰብሽም አይደል? አንቺ መቼም ቢሆን ቆንጆ ልትሆኝ ስለማቺ እንደ አዲስ ድጋሚ ብትወለጅ ይቀልሻል እያለች ፍጹም ልብ በሚሰብር መልኩ ታሾፍባታለች። አን በዚህ ክፉ ንግግር ተናዳ ከህይወቴ ላይ ገለል በይልኝ ብላ በቁጣ በመናገር ጥላት ትሄዳለች። እንደ ወትሮዋ በሐዘን ተውጣ መጸዳጃ ቤት ውስጥ ተደብቃ ልታለቅስ ስትል ድንገት ያወጣት መርማሪ በአንገቷ ላይ ጠለቀላትን ውብ ሀብል አስባ መረጋጋት ትጀምራለች። በዚህ ቅጽበት ስልኳ ላይ ግሩፕ ቴክስት ይገባና ከስራ ባልደረቦቿ ጋር የተከፈተውን የግሩፕ ቻት ስትመለከተው ይበልጥ ያበሳጫታል። ሙንና ጓደኛዋም አን በዚህ ውድድር ላይ ለመሳተፍ ማሰቧ በጣም እንደሚገርምና ከኛ ጋር በአንድ ድርጅት ውስጥ እንደምትሰራ ለማንም እንዳትናገር ንገሯት፣ ስማችንን ነው የምታጠፋው እያሉ በግልጽ ያፌዙባታል። አንም ይህንን የክፋት መልእክት በማንበቧ ሙሉ በሙሉ ራሷን መቆጣጠር አቅቷት በንዴት ትወጣና ይህ ሁሉ መጥፎ ነገር የደረሰብኝ እውነት ሊሆን በማይችል ከንቱ ህልም ውስጥ በግድ በሳበኝ በዚህ ምስጢራዊ ቦርሳ ምክንያት ነው እያለች ጥፋቱን በሙሉ በቦርሳው ላይ ታላክካለች። ይባስ ብሎ በንዴት ብዛት የአንገት ሀብሉን በመበጠስ ለመጣል እጇን ወደ ላይ ስታነሳ ድንገት ከጀርባው አዲስ አራተኛ መልከ መልካም ወጣት በቅጽበታዊ ፍጥነት መጥቶ እጇን ይይዛታል። እሱም አሁን ከኔ ጋር መምጣት አለብሽ ብሎ በመማፀን በኃይል እየጎተተ ድጋሚ ወደዚያ አስማታዊ ግድግዳ ይዟት ያመራል። አን አሁንም በደረሰባት ውርደት እልህ ውስጥ ሆና እኔ ጨርሼ ወደዚያ መመለስ አልፈልግም እያለች ብታንገራግርም የአዲሱ ወጣት ግን የእሷ እርዳታ ለዓለማቸው እጅግ ወሳኝ እንደሆነ አጥብቆ ይነግራታል። በሰዓቱም አን ያቺ ክፉዋ ሙን በንቀት አይን ቆማ ስታያት ተመልክታ የሙን የአስቀያሚ ስድብና የክፋት ቃላት በአይምሯ ላይ ሲያስተጋባ አን ወዲያውኑ ውሳኔዋን ቀይራ ያንን አራተኛ ወጣት ተከትላው ወደ ውስጥ ለመግባት ትወስናለች። በዚህ ጊዜ ግን አሁን የገባችበት ዓለም ፍጹም በጨለማ የተዋጠና ከቅድሙ በተለየ ሁኔታ እጅግ አስፈሪ ሆኖ ታገኘዋለች። ገና ጥቂት እንደተጓዙ ድንገት አራት ጭንብል የለበሱ ጨካኝ ግሩፖች ከፊት ለፊታቸው ይከሰታሉ። ያ ወጣትም አደጋውን ተረድቶ እነሱ እስኪያልፉ ድረስ አንን ይዞ በአንድ ጥግ ተደብቆ ይቆያል። እሷም ሄደዋል ብላ በቀስታ በመውጣት የወለቀባትን የአንድ እግሯን ጫማ ልታነሳ ወደ ኋላ ስትመለስ ግን ከሰዎች መሃል አንዱ ያያታል። ወዲያውም ወደ እሷ ሲሮጥ ወጣቱን በሰዓቱ በለበሰው ጃኬት አንን ይሸፍናትና በቅጽበት ሁለቱም ካሉበት ቦታ ልክ እንደ ጉንበን ነው በመጥፋት ወደ ሌላ አስተማማኝ ስፍራ ይዘዋወራሉ። አንም ደንግጣ እነዚህ አስፈሪ ሰዎች እነማን እንደሆኑ ስትጠይቀው እሱም እነሱ የጨለማው የክፋት መልእክተኞች ሲሆኑ በእኛና በእነሱ መካከል የነበረው የሚስጥር ክልል በመዳከሙ ምክንያት እዚህ ሊገኙ እንደቻሉ ይነግራታል። አያይዞም ይህ የሚስጥር ክልል የሚደክመው ሰዎች በውበት መልእክተኞች እርዳታ ላይ ያላቸው እምነትና ተስፋ ሲጠፋ ነው በማለት ያብራራላታል። አንም ከዚህ በመንደርደር ትልቁ ጥፋት የራሷ መሆኑን መረዳት ትጀምራለች። ያ የውስጧ ተስፋ መቁረጥና በእነሱ ላይ ያሳየችው አለማመን ያንን ጠንካራ ክልልም አዳክሞታል። እሱም ለዚህ እኮ ነው አንቺን ፈልግ የመጣሁት፣ ዓለማችን ሙሉ በሙሉ ተደርምሳ ሳትጠፋ በፊት ሁለታችንም ተባብረን ልንጠብቃት ይገባል በማለት ያሳስባታል። አንድ እግሯ ጫማዋ እንደሌለም አስተውሎ ወዲያውኑ ውድ በሆኑ ጫማዎች ወደ ተሞላ አንድ የተንደላቀቀ ሱቅ ይዟት ይገባል። እዚያም ከነዚህ ጫማዎች መካከል የፈለገችው እንድትመርጥ ቢነግራትም አን ግን እግሮቼ በጣም አስቀያሚ ናቸው፣ እነዚህን ጫማዎች ብለብስ ይባስ ለሰዎች መሳለቂያ ነው መሆኑ በማለት ትቃወማለች። ልክ ይህንንም ባለችበት ቅጽበት ምድሩን በኃይል የሚያናውጥ ከባድ የመሬት መንቀጥቀጥ ይከሰታል። ይህ የመሬት መንቀጥቀጥ የተፈጠረው አን በራሷ ላይ ካላት ከፍተኛ እምነት ማጣትና በውበት መልእክተኞች መሪነት ላይ ካሳየችው ጥርጣሬ
የመነጨ ሲሆን እሱም የጨለማው የክፋት መልእክተኞች የሚጠናከሩት በአን ፍርሃት ላይ ተመስርተው እንደሆነ ይነግራታል። አን በነገሩ በጣም አዝና ጨርሳ ልትረዳቸው እንደማትችልና ለዚህ ስራ የምትሆን ትክክለኛ ሰው እንዳልሆነች በመግለጽ ይቅርታ በመጠየቅ መማፀን ስትጀምር ድንገት ቦታው በድጋሚ በኃይል ይናወጣል። እሱም ለአን ምንም እንዳትፈሪ፣ ምንም ይፈጠር ምን እኔ ጠብቅሻለሁ በማለት ምን እየተካሄደ እንዳለ ለማረጋገጥ በፍጥነት ይሄዳል። አንም ቢያንስ ዓላማቸውን ለማዳን መሞከር እንዳለባት ወስና እሱ የመረጠላትን ጫማ በፍጥነት አጥልቃ ወደ መተላለፊያው ትወጣለች። ልክ ስትወጣ ከነዚያ ጭንብል ከለበሱ ሰዎች አንዱ በደረጃው ላይ ወደ ታች ሲወርድ ትመለከተዋለች። ለጊዜው ያ ሰውዬ ባያስተውላትም ነገር ግን አን ሳታስበው የያዘችው ቦርሳ ተጋጭቶባት ድምፁን ሰምተው ወዲያውኑ በከፍተኛ ፍጥነት ወደ አን መሮጥ ይጀምራሉ። አን ልታመልጥ የቻለችው እየሞከረች ሊደርሱባትም ሲል በመጨረሻም ያ የውበት መልእክተኛ ወጣት በከፍተኛ ፍጥነት ደርሶ ከሞት አፋፍ ያድናታል። አን በዚህ ጊዜ ካለችበት ከፍተኛ የድንጋጤ ውጥረትም የተነሳ ፍጹም እፎይታ ተሰምቷት ያዳናትን አጥብቃ ታቅፈዋለች። ወዲያውም ስለሰራችው ስህተት ሁሉ ይቅርታ ጠይቀው በህይወት ስላገኘችው በጣም ደስ እንዳላት ትገልጽለታለች። እሱም ጊዜ የለንም በማለት ፈጠን ብላ እንድትከተለው ያጣድፋታል። ወዲያውም የግድ መክፈት ያለባቸው አንድ በር ፊት ቆም ይላሉ። ነገር ግን በሩን ሊከፍቱት ቢሞክሩም ሊሳካላቸው አልቻለም። አንም በሩ ለምን ያስፈልገናል? ልክ እንደ ቅድሙ ግንቡን ሰንጥቀን ማለፍ አንችልም እንዴ ስትለው እሱም የክፋት መልእክተኞች እዚህ ሰብረው በመግባታቸው ምክንያት የዓለማቸው አስማታዊ ኃይል ሙሉ በሙሉ ደክሟል ብሎ ያብራራላታል። አንም መፍትሄ ፍለጋ ስትጣጣር ድንገት በሩ አጠገብ ልክ መርማሪው ካደረገላት የአንገት ሀብል ጋር አንድ አይነት ምልክት ያለው ትንሽ ቁልፍ ትመለከታለች። በፍጥነትም ያንን ሀብል ከቁልፉ ጋር ስታገናኘው በሚገርም ሁኔታ በሩ ይከፈታል። እሷም በደስታ አሁን ነገሮች ሁሉ ወደ ነበሩበት ተመለሱ ብላ ስትጠይቀው እሱ ግን ገና እንደሆነ ይነግራታል። ዓለማቸውን ሙሉ በሙሉ ለማዳን ያንን የታላቁን ጌታ ሚስጥራዊ ቦርሳ መክፈት እንዳለባቸውም ሲነግራት አን አሁንም የሚስጥር ቁጥሩን ጨርሳ እንደማታውቅ ብትገልጽም እሱ ግን ከሷ ውጪ ይህንን ቦርሳ ሊከፍተው የሚችል ሌላ ምንም አይነት ሰው እንደሌለ ይነግራታል። እሷም ጥቂት ካሰላሰለች በኋላ በእጇ የያዘችውን የውድድሩ ማስታወቂያ ስቲከር ድንገት መሬት ላይ ይወድቃል። አንም የወደቀውን የነዛን ያጋጠሟትን የሶስቱን ማራኪ ወጣቶች ፎቶ በትኩረት ስትመለከት ድንገት በልጅነቷ ትጫወተው የነበረው የቃላት ጨዋታ በአእምሯ ላይ ብልጭ ይልላታል። ወዲያውም የሶስቱንም ወጣቶች ስም የመጀመሪያ ፊደላት በመውሰድ ወደ ሚስጥራዊ ቁጥሮች ትቀይራቸዋለች። ያንን ያገኘችውን ቁጥር በቦርሳው ላይ ስትሞክረውም በሚያስደንቅ ሁኔታ ቦርሳው ያለምንም መቸገር ይከፈታል። ልክ እንደተከፈተም በውስጡ አይንን የሚጋርድ እጅግ ማራኪና ድንቅ የሆነ የብርሃን ነጸብራቅ ቦግ ብሎ ይወጣል። በቅጽበትም ያጨለማ ዓለም ጠፍቶ አንድ ድንገት ራሷን በከፍተኛ ጭብጨባና በደመቀ ብርሃን በተሞላው የሚስጥራዊ ውበት ፈጣሪዎች የታላቁ የውድድር መድረክ መሃል ላይ ቆማ ታገኘዋለች። አንም በትልቁ መድረክ ላይ ቆማ በተፈጠረው ነገር ፍጹም በአፍረትና በድንጋጤ ትዋጣለች። እየሆነ ያለውን ነገር ጨርሶ ማመን አልቻለችም ነበር። አጠገቧ የተሰለፉትን የሚያምሩ እንስቶችንና በግራ መጋባት ውስጥ ሆነው በትኩረት የሚመለከቷትን ታዳሚዎችን በሰቀቀን ታያቸዋለች። ወዲያውም የመድረክ አቅራቢው ስሟን በከፍተኛ ድምፅ ለታዳሚው ይፋ ካደረገ በኋላ ወደ ተወዳዳሪዎቹ ሰልፍ እንድትቀላቀል ይጋብዛታል። እሷ ራሷ በሚስጥራዊ ፊደላት ሞልታ ያስገባችውን የውድድር ማመልከቻ ፎርም ለታዳሚው ጮክ ብሎ ያነብላታል። አን ፊደላቱ ምን ማለት እንደሆኑ ልታስረዳ ስትል ግን ምቀኛዋ ሙን መሃል ላይ ጥልቅ ትልና አጋጣሚውን በመጠቀም በአን ምትክ መናገር ትጀምራለች። አቅራቢውን በትዕቢት እያየችው ይሄ እኮ አን ስለ ስሟ ትርጉም የጻፈችው ነው። የስሟ ትርጉም ቃል በቃል ልዕልት ማለት ስለሆነ እሷም እንደ ልዕልት መሆን እንደምትፈልግ ለመግለጽ ነው እያለች በአደባባይ ታዋርዳታለች። ታዳሚው በሙሉ በነገሩ በከፍተኛ ሳቅ ሲያስካካ ሌሎቹ ተወዳዳሪዎችም ይሳለቁባት ይጀምራሉ። በመቀጠልም የእያንዳንዱ ተወዳዳሪ ያለምንም ሜካፕ የተነሱት እውነተኛ የፊት ፎቶዎች በትልቁ ስክሪን ላይ የሚታይበት ሰዓት ደርሶ የአን የድሮ ያላመረባትንና አስቀያሚ ሆና የታየችበትን የትምህርት ቤቷን ፎቶ በትልቁ ስክሪን ላይ ቦግ ሲል ታዳሚው በሙሉ መቆጣጠር በማይችልበት ሁኔታ በከፍተኛ ጩኸት መሳቅ ይጀምራል። ሁሉም ጣታቸውን እየጠቆሙ ያለምንም ርኅራኄ ይፌዙባታል። አንም በዚህ ከፍተኛ ውርደት ውስጥ ሆና በአይኗ የምታየውን ነገር ለማመን ይከብዳታል። ከመድረኩ ላይ ተንሸራታ ስትወድቅም ታዳሚው በሙሉ ልክ እንደ ንብ መንጋ ከበው በስልካቸው ቪዲዮ ይቀርጿት ይጀምራሉ። እሷም እባካችሁ ቪዲዮ አታንሱኝ አቁሙ እያለች በከፍተኛ ድምፅ እየጮች እያለ ድንገት ከእንቅልፏ ባና ትነቃለች። የሁሉ አስፈሪና ልብ የሚሰብር ክስተትም ፍጹም አስከፊ የሆነ መጥፎ ቅዠት እንደነበር እንረዳለን። አን ስትነቃም ራሷን በድርጅቱ የሰራተኞች ባስ ውስጥ ተቀምጣ ታገኘዋለች። ሹፌሩም ፊቷን አይቶ ለመሆኑ ያየሽው ህልም ያን ያህል መጥፎና የሚያስደነግጥ ነበር እንዴ ብሎ ሲጠይቃት አንም ነገሩ ህልም ብቻ መሆኑን ስትረዳ ቀለል ይላታል። ነገር ግን ያየችው የራሷ ውበትና መልከ መልካም ወጣቶች በሙሉ እውነት አለመሆናቸውን ስታስበው ሐዘን ይሰማት ይጀምራል። በኋላም ላይ ወደ ገበያ ማዕከሉ ተመልሳ የዚያኑ የውበት ውድድር
የውድድር ማስታወቂያዎችን ዝም ብላ በትኩረት ትመለከታለች። ልክ በዚህም ጊዜ ስልኳ ላይ ለውድድሩ በይፋ ተመርጠሻል የሚል ድንገተኛ መልእክት ሲደርሳትም አንም በነገሩ ክፉኛ ትደነግጣለች። ምክንያቱም ደግሞ እሷ ምንም አይነት ማመልከቻ ስላላስገባች ነበር። በሰዓቱ ምቀኛዋ ሙን በትዕቢት እየተራመደች ትመጣና ለመሆኑ የተስማሚነት መልእክቱ ደረሰሽ? ነገሩ ምን መሰለሽ፣ ያንን ማመልከቻ ሞልቼ ውድድር ውስጥ ያስገባዎች እኔው ራሴው ነኝ። ለዚህ ውለታዬ ደግሞ አሁን ላታመሰግኝ ትችያለሽ እያለች በአደባባይ ልታዋርዳት እንደወሰነች በኩራት ትነግራታለች። አን ገደብ በሌለው ክፋቷን ማዝና ምንም ሳትናገር ጥላት ትሄዳለች። በማግስቱ ያ ትልቁና ተጠባቂ የውድድር ቀን ደርሶ ሌሎች ተወዳዳሪዎች በሙሉ በከፍተኛ ሁኔታ እየተኳኳሉና እየተዘጋጁ ሳለ አን ግን ሊደርስባት የሚችለውን ውርደትና መሳለቅ በመፍራት ወደ ውስጥ መግባት አቅቷት ከገበያ ማዕከሉ ውጪ ብቻዋን ተቀምጣ እንመለከታታለን። ነገር ግን በዚህ ፍርሃት ውስጥ ሆና ያገኘቻቸውን የእነዚያን የውበት መልእክተኞች ምክርና ማበረታቻ በአይምሮዋ ማውጠንጠን በመጀመር እያንዳንዳቸው ፍርሃቷንና በራሷ ላይ ያላትን ጥርጣሬ ሰብራ እንድትወጣ የነገሯትን ውድ ቃላቶች ታስታውሳለች። የእሷ ፍርሃት ለጨለማው ዓለም ኃይል እንደሚሰጠውና ሕይወቷን እንደሚያጠፋውን በማሰብ ያ መርማሪ ወጣት እስከ ዛሬ እንዳንቺ አይነት ደፋር ሴት አይቼ አላውቅም እንዳላትና ሌላኛው ወጣት ደግሞ ለመለወጥ ከመሞከር ይልቅ በሰዎች ስድብና ሐሜት እጅሽን ሰጥተሽ ሕይወትሽን አባክነሻል ብሎ የገሰጻትን ትልቅ ምክር አንድ በአንድ ታስባለች። ሁሉንም ትዝታዎቿን ካጤነችም በኋላ በመጨረሻ ያንን የውስጥ ፍርሃቷን በመስበርና ጥልቅ ድፍረትን በመሰነቅ ለምቀኞች እጅ ላለመስጠት ወስና በድፍረት ወደ ገበያ ማዕከሉ ትገባለች። ወዲያውም ወደ ሜካፕ ባለሙያ ዘንድ በመሄድ ፊቷን በሚገባ ካስዋበች በኋላ ሁልጊዜ ከምትለብሳቸው ልብሶች በተለየ መልኩ እጅግ ዘመናዊና ያማረ ልብስ መርጣ ትለብሳለች። ልክ በገበያ ማዕከል ውስጥም በራስ መተማመን በተሞላበት አዲስ ማንነት እየተራመደች ሳለ ድንገት ያንን መጀመሪያ ቀን ተጋጅቷት በስህተት ቦርሳ የተለዋወጡትን ታላቁን ጌታ በአይኗ ትመለከተዋለች። አን ስለደረሰባት ተአምር ሁሉ ልትጠይቀው ብትፈልግም ያዋርደኛል በሚል ፍርሃት ዝም ብላ ልታልፈው ስትል በሚያስገርም ሁኔታ ታላቁ ጌታ እሱ ራሱ በግልጽ ስሟን ጠርቶ ወደ እሱ እንድትመጣ ይጋብዛትና ያደረገችውን አስደናቂ የውስጥ ለውጥ ጉዞ ፈገግ ብሎ ይጠይቃታል። አንም በዚህ ጊዜ ፊቷ በደስታ በርቶ ያሳለፈችው ነገር ሁሉ ቅዠት ሳይሆን እውነተኛ ተአምር እንደነበርና ያገኘቻቸውም እውነተኛዎቹን የምስጢራዊ ውበት ፈጣሪዎች እንደነበረ ወዲያውኑ ትረዳለች። ላደረገላት ውለታ ሁሉ ከልብ አመስግናው ልትሄድም ስትል ታላቁ ጌታ ወደ ውድድሩ በልበ ሙሉነት እንድትገባ እያበረታታት መርማሪው በህልሟ እንዳደረገላት ሁሉ ውድና እጅግ ማራኪ የአንገት ሐብል በስጦታ ያበረክትላታል። በመቀጠልም ልብ የሚነካውን ውድ ቃሉን እንዲህ ሲል ይነግራታል። በዚህ ዓለም ላይ ካሉ ውድ ጌጣጌጦች ሁሉ በላይ ካንቺ የበለጠ ደምቆ የሚበራ ምንም አይነት እንቁ የለም። ምክንያቱም አንቺ ውስጥሽ ፍጹም እውነተኛ ነው። ስብዕና እውነተኛ ከሆነ ሰው የበለጠ ደግሞ የሚፈነጥቅና የሚጋርድ ብርሃን ጨርሶ ሊኖር አይችልም በማለት ታላቅ የሞራል ስንቅ ይለግሳታል። አንም በታላቅ ደስታ መስግናው ራሷን ለመጨረሻው መድረክ ታዘጋጃለች። ብዙም ሳይቆይ ያ ትልቁ የውድድር መድረክ ተከፍቶ አን አይንን በሚጋርድ እጅግ ውብ ነጭ ቀሚስ አጊጣ ወደ መድረኩ ስትወጣ ታዳሚው በሙሉ በውበቷ ተደንቆና በአግራሞት ተውጦ በትኩረት ይመለከታት ይጀምራል። ነገር ግን ይህንን ያየችው ክፉዋ ሙን ባለችበት ደርቃ ትቀራለች። በከፍተኛ ድንጋጤ ውስጥም ሆና ይህች በመድረኩ ላይ እንደ ጨረቃ በርታ ታዳሚውን በሙሉ ማርካ የቆመችው እጅግ ውብ ሴት አብራት የምትሰራውና ሁልጊዜ የምታንቋሻት ምስኪኗ አን መሆኗን ማመን አቅቷት በቅናት ስትቃጠል እኛ ደግሞ በደስታ እንመለከታለን። አን በራስ መተማመን በተሞላበት ማንነቷ ወደ መድረኩ መሃል በመግባት ውድድሩን በከፍተኛ አሸናፊነት ታጠናቅቃለች። ሙንም በሁኔታው ያልታሰበ ድንጋጤና ቅናት ውስጥ ሆና ራሷን መቆጣጠር አቅቷት ሳታስበው ሚዛኗን ስታ ከመድረኩ ላይ ትዘረራለች። የሚገርመው ደግሞ ይህ ውድቀት ልክ ቅድም አን በህልሟ ያየችውን የራሷን ውድቀት ቁልጭ አድርጎ የሚያሳይ የቅጣት መስታወት ነበር። አን ግን የደረሰባትን በደል ሁሉ ወደ ጎን ትታ በቅን ልቦና በፍጥነት ወደ እሷ በመሮጥ መሬት ላይ የወደቀችውን ሙንን ደግፋ ታነሳታለች። ሙንም ተጎድታ እግሯን በአግባቡ መራመድ ስላልቻለች አን በትዕግስት እየደገፈች ከመድረኩ ይዛት ወደ ውጭ ትወጣለች። አንም በደግነት ጥግ ወደ ሆስፒታል ልውሰድሽ ብላ ብትጠይቃትም ሙን ግን አሁንም በክፋት ተሞልታ ለብቻዋ እንድትተዋትና ካጠገቧ ዞር እንድትል በመናገር ትገፈትራታለች። አንም በነገሯ አዝና ለመሆኑ እኔ ምንም ሳላደርግሽ ለምንድን ነው ይህን ያህል በጭካኔ የምትጠይኝ ብላ ስትጠይቃት በዚህ ጊዜ ግን ሙን የውስጧን እውነተኛ ሚስጥር እንዲህ ስትል ትተነፍሳለች። እሷም ድሮ ልክ እንደ አን እንደነበረችና በክብደቷም ምክንያት በሰዎች ዘንድ ከፍተኛ ትንኮሳና ስድብ ይደርስባት እንደነበር በመግለጽ በኋላ ላይ ግን የሰዎችን ተቀባይነት ለማግኘት ስትል ራሷን በግድ ለመለወጥ በመወሰን ሌሎችን ማጥቃትና መስደብ ስትጀምር እሷም ከነዚያ የሚያጠቁት ሰዎች ጎራ እንደተቀላቀለች ተሰምቷታል። ሙንም ቀጥላ እውነቱን ለመናገር አንቺን ስመለከት የማየው
የራሴን ያንን ድሮ የምጠላውን ደካማ ማንነቴን ነው እያለች የክፋቷንና ትልቁን የስለልቦና ስብራቷን ምክንያቷን ትገልጽላታለች። አንም በሰማችው ነገር ብትደነግጥም የአይሙን መጥፎ ቃላት አዲሱ በራስ መተማመኗን ጨርሶ እንዲያናውጠው ባለመፍቀድ ይልቁንም ያንን የክፋት አዙሪት በሰላም ሰብራ ሙንን በጥንቃቄ እስከ ቤቷ ድረስ አድርሳት ትመለሳለች። በሚቀጥለውም ቀን አን ተመልሳ ወደ ቀድሞ ስራዋ በመግባት ልክ እንደ ሁልጊዜው አዲስ የመጡ ጎብኚዎችን በፈገግታና በራስ መተማመን እየተመለከተች አብረው ስለሚጎበኛቸው አስደናቂ ቦታዎች በደስታ ስታስረዳቸው ጎብኚዎቹ በሙሉ አን የትልቁ የውበት ውድድር አሸናፊ መሆኗን ወዲያውኑ ለይተው ያውቋታል። ሁሉም በአድናቆትና በደስታ አይን ሲመለከቷት አንም በሁሉም ልብ በራሷ የምትተማመን እውነተኛ ልዕልት ትሆናለች። ጉብኝቱን በመሪነት እየቀጠለችም ሳለ ድንገት ከሰዎች ሁሉ ተለይታ ብቻዋን ተገልላና አዝና የተቀመጠች አንዲት ምስኪን ወጣት ልጅ በአይኗ ትመለከታለች። ያችም ልጅ ልክ የበፊቷን እሷን በራሷ የምታፍርበትን ማንነቷን ቁልጭ አድርጋ የምታሳይ ነበረች። አን በጉብኝቱ መሃል ለእያንዳንዱ ጎብኚ የውድድሩን ስቲከሮች ስታድል ያቺን አይናፋሯንም ልጅ አልረሳቻትም ነበር። ቀስ ብላ ወደ እሷ በመቅረብም ያንን የገበያ ማዕከሉን ምስጢራዊ ክፍል እንድትከፍተው በለስላሳ አንደበት በመግለጽ እዚያ ቦታ ላይ ልዩ አስገራሚ ነገር እንደሚጠብቃትና ሕይወቷን የሚቀይር ዋጋ የምትከፍልበትን ቦታ አስቀድማ እንደመረጠችላት በሚስጥር ትነግራታለች። ያችም ልጅ ይህንን ስትሰማ ፊቷ በደስታና በተስፋ ያበራል። አንም አሁን እውነተኛ ሰላምና የሕይወቷን ዓላማ አግኝታ በራሷ እየተማመነች በገበያ ማዕከል ውስጥ ለብቻዋ ፈገግ ብላ ስትራመድ እንመለከታለን። ነገር ግን ጉዞዋን ስትቀጥል ድንገት አንድ ሌላ መልከ መልካም ወጣት በትኩረት ይመለከታትና ልክ አስቀድሞ የሚያውቃት ይመስል ይከተላት ይጀምራል። በዚያ ሱቅ ውስጥ የሚሰሩት ሴት ሰራተኞች በሙሉ ያንን ወጣት በውበቱ ተማርከው ተመስጠው ያዩታል። አንም ጥላ ስትወጣ ያ ወጣት ግን እሷን ፍለጋ በቀጥታ ወደ ውጭ ይከተላታል። ነገር ግን እሷ ልክ እንደ ጉንበና የት እንደገባች ሳያውቅ ይቀራል። በድንገትም አን ከየት መጣች ሳይባል ድንገት ከጀርባው ትመጣለች። ወዲያውኑም ለመሆኑ ከቅድም ጀምሮ እየተከተልከኝ ነበር በማለት ከኔ ምን እንደምትፈልግ ማወቅ እችላለሁ ብላ በጥያቄ ታፋጥጠዋለች። ልክ አን ይህንን ጥያቄ በጠየቀችበት ቅጽበት የእሱ የግል ጠባቂዎች በከፍተኛ ፍጥነት መጥተው በመክበብ የተፈጠረ ችግር አለ እንዴ በማለት በትህትና ሲጠይቁት አንም ከዚህ በመንደርደር ይሄ ከኋላዋ የተከተላት መልከ መልካም ወጣት የዚያ የትልቁ የገበያ ማዕከል ዋና ዳይሬክተር መሆኑን ስትረዳ መደንገጥ ትጀምራለች። ወዲያውም በሰራችው ስህተት ተደናግጣ ይቅርታ እየጠየቀችው ለመሆኑ አንተ እኔን አስቀድመህ ታውቀኛለህ እንዴ ብላ በአግራሞት ትጠይቀዋለች። እሱም ፈገግ እያለ ያን የመጀመሪያ ከሊፍቱ ስትወጪ በስህተት ተጋጭቶሽ የነበረው ሰው እኮ እኔ ነኝ ይላታል። አያይዞም በገበያ ማዕከል ውስጥ እሷን በጥብቅ ሲፈልጋት እንደነበርና አሁን ግን ሙሉ በሙሉ መልኳና አለባበሷን ስለቀየረች ወዲያውኑ ሊያውቃት እንዳልቻለ በግልጽ ይነግራታል። አንም በዚህ ጊዜ ያ በትልቁ መድረክ ላይ ያገኘችውና በህልሟ ማይዳናት ታላቁ ጌታ እውነተኛው ዓለም ላይ ደግሞ የዚህ ትልቅ ድርጅት ዋና ዳይሬክተር መሆኑን ስትረዳ እጅጉን ትደነቃለች። በከፍተኛ ደስታና ፈገግታም ተውጣ አሁን ከሱ ጋር በሚገባ ለመተዋወቅና አብራው ለመሆን ትስማማለች። ምክንያቱም ደግሞ አን ህይወቷን ሙሉ ስትፈልገው የነበረውን እውነተኛ ውበትና ንጹህ ፍቅር በመጨረሻም በገዛ እጇ ማግኘት ችላለች። ልክ በዚህ ቅጽበትም ቅድም አን መሪነቱን የሰጠቻት ያቺ ምስኪንና አይናፋር ልጅ አን ወደ ጠቆመቻት ትክክለኛው ሚስጥር ቦታ ላይ በቀስታ ትደርሳለች። ልክ እንደ መጀመሪያው ቀን አንድ ቦርሳ ብቻውን ተቀምጦ ታያለች። ልጅቷን በከፍተኛ ጉጉት ወደ ቦርሳው ስትጠጋ ድንገት የአስማታዊው ቦርሳ በራሷ ኃይል ተንሸራቶ ወደዚያ ምታታዊ ግንብ ሲጠጋ እሷን ምንም ሳታንገራግር ቦርሳዋን በፍጥነት በመያዝ ያንን የሚስጥር ግንብ ሰንጥቃ ወደዚያ ድንቅና የተሸሸገ ዓለም ውስጥ ዘልቃ ትገባለች። አንም የደረሰባትን በደል በማሰብ በሰዎች ላይ ጥላቻን ወይም ትንኮሳን ከመጫን ይልቅ ያንን የክፋት አዙሪት ሰብራ ሌሎችን በቅንነት ለመርዳት በመምረጧም ምክንያት አሁን በተራዋ የዚችኛዋም ልጅ ህይወት ልክ እንደ አን ሙሉ በሙሉ መለወጥ እንደሚጀምር እያስመለከተን ፊልሙ ይጠናቀቃል። እስኪ ቤተሰቦች እውነት ለመናገር ለእናንተ ከአንና ከሙን ይበልጥ ቆንጆ ማን ነው? ኮመንት ላይ አስቀምጡልኝ። በዚህም ፊልም ሰዎች ስለኛ የፈለጉትን ያህል መጥፎ ነገር ቢያወሩ እንኳን እኛ ግን ጆሮ ዳባ ልበስ ብለን ወደ ጎን በመተው ህይወታችንን ወደፊት ብቻ መቀጠል እንደሚኖርብን በደንብ የተማርንበት ሲሆን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ